በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ የውሉደ እግዚአብሔር፣ በመንፈስ ቅዱስ መንፈሳውያን የተሰኛቸው የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች በወደደን ባፈቀረን በጌታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን ዋላችሁ? እንደምን አረፈዳችሁ? እንደምን እስከዚህ ሰዓት ደረሳችሁ? አሜን። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። እግዚአብሔር ቤተሰቦች፣ ይሄ ድምፅ የሚሰማችሁ በዚህ አገልግሎት እግዚአብሔር ሊያገኛችሁ ሊያጽናናችሁና ሊመክራችሁ ደግሞም ወደ ተሻለው ስፍራ እንድንሄድ ለሚያዘጋጀን ለሚያንጸው ቃሉ ያቀረበን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። አትለይምና እናታችን ድንግል ማርያም ስሟ ከፍጥረታት ሁሉ በላይ ከፈጣሪ በታች የተመሰገነና የተከበረ ይሁንልን። ቅዱሳን ጻድቃን ሰማዕታት ሁሉም እንደየክብራቸውና እንደየሞገሳቸው የተመሰገነው ይሆነው። እንደ እግዚአብሔር መልካም ፈቃድ እግዚአብሔር ቢረዳን ቢያግዘን በዚህ ሰዓት የምንማማርበት የትምህርታችን የመልእክት ርዕስ የሚሆነው መልካም መሬት በሚል ኃይለ ቃል ይሆናል። የእግዚአብሔር ቤተሰቦች፣ ይህንን የእግዚአብሔርን ቃል በማቴዎስ ወንጌል ምዕራፍ 13 ከቁጥር 23 ላይ እናገኘዋለን። ቅዱሱ መጽሐፋችን እንደሚነግረን ይሄው ታሪክ በሉቃስ ወንጌል ምዕራፍ 8 ላይም የተጻፈ የተከተበ ቃል ነው። ዘሪ ዘርን ሊዘራ ወጣ ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው ወቅት የእግዚአብሔርን ቃል ይከተሉት ለነበሩት በዙሪያው እሱን ለመስማት ለሚሰበሰቡት ለሁሉም እንደየ አቅምና እንደየ ችሎታቸው ይናገር ነበረ። ለዚህ ነው ይሄንን የእግዚአብሔርን ቃል ያስተማረው በምሳሌ ነው። የእግዚአብሔርን ቃል በምሳሌ ይነግራቸው ነበረ። አንድም የተነገረው የትንቢት ቃል ይፈጸም ዘንድ ብዙ በብሉይ ኪዳን የተነገሩ በምሳሌ እንደሚነገር የተከተቡ የእግዚአብሔር ቃላት ስለነበሩ ምሳሌውን ለመፈጸም በመዝሙር 77 ቁጥር 2 ላይ የእግዚአብሔር ቃል እንደዚህ ይላል፣ አፌን በምሳሌ እከፍታለሁ፣ ከቀድሞ ጀምሮ ያለውን ተምሳሌት እናገራለሁ ይላል። ስለዚህ ወልደ እግዚአብሔር ወልደ ማርያም መድኃኔ ዓለም ኢየሱስ ክርስቶስ ቀደም ሲል አፌን በምሳሌ እከፍታለሁ ተብሎ የተነገረው ቃል ይፈጸም ዘንድ በምሳሌ ያስተምራቸው ነበረ፣ በምሳሌ ይነግራቸው ነበረ። ስለዚህ ኢየሱስ ክርስቶስም ለሕዝቡ ይህንን ሁሉ በምሳሌ ይነግራቸው ነበረ፣ በምሳሌ ያስተምር ነበረ። ደግሞም ነገር በምሳሌ ሲሆን ይገባል፣ ይረዳል። ሰው እንዲያስተውለው ሰው የሚነገረውን ቃል አስተውሎ ለሕይወቱ ማድረግ ይችል ዘንድ በምሳሌ ማስተማሩ አንዱ ምክንያት ይሄ ነበረ። ደግሞም ምስጢሩን ከአላዋቂዎች ለመሰወርም እግዚአብሔር ልጅ መድኃኔ ዓለም ኢየሱስ ክርስቶስ በምሳሌ ያስተምር ነበረ። እንደዚሁም ደግሞ ደቀ መዛሙርቱን ለማንቃት የበለጠ እንዲመራመሩ የበለጠ እንዲጓጉ የእግዚአብሔርን ቃል እንዲፈትሹ
ጌታችን መድኃኒታችን ኢየሱስ ክርስቶስ በምሳሌ ያስተምር ነበረ። ትምህርት እንዲረዳቸው እንዲገባቸው ከፊታቸው ሰፊ አገልግሎት ስለሚጠብቃቸው ሐዋርያቱን ነቅተው እንዲሰለፉ ለማድረግ መድኃኔ ዓለም ኢየሱስ ክርስቶስ በምሳሌ ያስተምር ነበረ። ዘሪ ዘሩን ሊዘራ ወጣ። ጌታችን መድኃኒታችን ኢየሱስ ክርስቶስ በምሳሌ ካስተማራቸው እጅግ በጣም ጠቃሚ ትምህርቶች መካከል አንዱ ነው። ዘሪ የተባለ አምላካችን እግዚአብሔር ነው። ዘሪ የተባለው የእግዚአብሔር ቃል ነው። መሬት የተባለው ወይም እርሻ የተባለው ደግሞ የሰው ልጅ ልቡና ነው። ስለዚህ ዘሪ ዘሩን ሊዘራ ሲወጣ በአራት የተለያየ ስፍራ ዘሩ እንደወደቀ እንመለከታለን። የመጀመሪያው በመንገድ ዳር ይወደቃል። ሁለተኛው በጭንጫ ወይም በአለት ላይ ይወደቃል። በሶስተኛው ደግሞ በእሾህ መካከል ይወደቃል። እንደዚሁም በአራተኛነት ላይ በመልካም መሬት ላይ ይወደቃል። እግዚአብሔር ልጆች እግዚአብሔር ቃል እንድናስተውለው እንድንገነዘበው ደግሞም ወደ ልባችን አስጠግተን የምናተርፍበት እንዲሆን የትኛው ነው የኛ ልብ? በመንገድ ዳር የተመሰለው ነው? በጭንጫ ወይም በድንጋይ የተመሰለው ነው? በእሾህ መካከል የተመሰለው ነው? ወይስ መልካም መሬት የተባለው ነው? በመንገድ ዳር የወደቀ የተባለው እግዚአብሔር ቃል እንደዚህ ይላል፣ የመንግስትን ቃል ሰምቶ በማያስተውለው ሁሉ ክፉ ይመጣል፣ በልቡ የተዘራውንም ቃል ይነጥቃል። በመንገድ ዳር የተመሰለው እግዚአብሔርን ቃል ሰምቶ የማያስተውለው ስለ እርሱ የተነገረውን እግዚአብሔርን ቃል እንደ ቀልድ ለሚመለከተው በልቡ የተዘራውን ክፉ ይመጣና ይነጥቅበታል። እግዚአብሔርን ቃል በማስተዋል ለማይሰማ እግዚአብሔርን ቃል በጥሞና ወደ ልቡ ለማስገባት ለማይፈልገው ሐዋርያው ቅዱስ ጴጥሮስ በአንደኛ ጴጥሮስ ምዕራፍ 5 ቁጥር 8 ላይ በመጠን ኑሩ፣ ንቁም፣ ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ ይዞራል ይላል። ይህ የጠላት ሴራ፣ ይህ የጠላት የክፉ እንቅስቃሴ ያልገባው እግዚአብሔር ቀን ከሌሊት ቃሉን እንደሚዘራበት ቃሉን እንደሚያስተምረው ባለመረዳት ለሚመላለሰው ልቡ በመንገድ ዳር የተመሰለ ነው። ጠላት ይመጣል፣ ቃሉን ከልቡ ውስጥ ለቅሞ ያወጣበታል። እግዚአብሔር ልጆች ትንቢተ ኤርምያስ ምዕራፍ 20 ላይ እናንተ ሰነፎች፣ ልበ ቢሶች፣ ዓይን እያላችሁ የማታዩ ጆሮ እያላችሁ የማትሰሙ ይላል። እግዚአብሔር ቃል እየተዘራ እግዚአብሔር ቃል እየተነገረ የእግዚአብሔር ቃል እንደ ጉድ እየፈሰሰ ግን የመንግስትን የአምላክን ቃል ባለማስተዋል ስለምንሰማው ክፉ የተዘራውን ያንን ዘር ከልባችን ውስጥ ነጥቆ ያወጣዋል። ሁለተኛው በጭንጫ ላይ የወደቀው ነው። ይህ ቃሉን ሰምቶ ወዲያው በደስታ የሚቀበለው ነው። ነገር ግን ለጊዜው ነው እንጂ በእርሱ ስር የለውም። በቃሉ ምክንያት መከራ ወይም ስደት በሆነ ጊዜ ወዲያው ይሰናከላል ይላል። ይህ ቃሉን ሲሰማ የሚደሰተው ነው። ይህ ቃሉን ሲሰማ በደስታ የሚፋንነው ነው። በደስታ የእግዚአብሔርን ቃል የሚቀበለው ነው። በሰማ ጊዜ ሐሴት ያደርጋል። በሰማ ጊዜ ደስታ ይሆንለታል። በሰማ ጊዜ በዚሁ ለመቅረት በዚሁ የስሜት ከፍታ ላይ ለመዝለቅ የሚናፍቅ ሰው ነው። ግን ይህ ለጥቂት ጊዜ ነው። ስር የለውም። ስር ሰዶ ለመታነጽ፣ ስር ሰዶ እንደ እግዚአብሔር ቃል ለመኖር የሚፈልግ አይደለም።
በቃሉ ምክንያት መከራ ወይም ስደት በሆነ ጊዜ ወዲያው ይሰናከላል። በቃሉ ምክንያት የሰማውን ቃል ለመኖር እንደሰማው ቃል ለመሆን እንደሰማው ቃል ለማፍራት ሲሞክር ጥቂት መከራ በቃሉ ምክንያት ሲያገኘው የሚፈራ የሚክድ ወደ ኋላ የሚመለስ ሰው ነው። ይሄ ለምን? ስር የለውም። ስር ሰዶ አልታነጽም። ዛሬ እግዚአብሔር ልጆች ብዙዎቻችን እግዚአብሔርን ቃል ስንሰማ ደስ ይለናል። እግዚአብሔርን ቃል ስናደምጥ ልባችን ሐሴት ያደርጋል። ነገር ግን ስር ሰደን ሳንታነጽ ፈቀቅ እንላለን። ስለዚህም ጥቂት መከራ ሲያገኘን፣ ጥቂት ልምጭ ሲያገኘን፣ ጥቂት ዱላ በቃሉ ምክንያት ሲያገኘን እንሰናከላለን። አንደኛ ጴጥሮስ ምዕራፍ 5 ቁጥር 10 ላይ የእግዚአብሔር ቃል እንደዚህ ይላል፣ በክርስቶስ ኢየሱስ ወደ ዘላለም ክብሩ የጠራችሁ የጸጋ ሁሉ አምላክ ለጥቂት ጊዜ መከራን ከተቀበላችሁ በኋላ ራሱ ፍጹማን ያደርጋችኋል፣ ያጸናችሁማል፣ ያበረታችሁማል ይላል እግዚአብሔር ቃል። ለጥቂት ጊዜ መከራ አለው ክርስትና። ክርስቲያኖች ብቻ እንድንባል አይደለም የመጣ ነው። ክርስትና የአልጋ ባልጋ ህይወት ጉዞ አይደለም። መከራ አለው። በቃሉ ምክንያት ብዙ ልንቀበለው ያለ መከራ አለ። ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ከጥቂት የመከራ ጊዜ በኋላ ራሱ ፍጹማን ያደርጋችኋል፣ ያጸናችሁማል፣ ያበረታችሁማል ተብለናል። አዎ መከራ አለው። አዎ ችግር አለው። አዎ ስደት አለው። አዎ ደስ የማይሉ ቀናቶች፣ ደስ የማይሉ ሌሊቶች ይኖሩታል። ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን መከራ ያሻግረናል። ይህንን መከራ ያሳልፈናል። ስር ያልሰደዱት ግን፣ ቃሉን ሰምተው ብቻ የሚደሰቱት ግን ጥቂት መከራ ሲያገኛቸው ይሰናከላሉ፣ ይወድቃሉ። እግዚአብሔር ልጆች ጠንክረን እግዚአብሔርን ቃል ስር ሰደን የማንታነጽ ከሆነ በእግዚአብሔር ቃል ምክንያት ስደት ሲመጣ፣ መከራ ሲመጣ፣ ችግር ሲመጣ የምንሰናክል እንሆናለን። ስለዚህ በጭንጫ ወይም በአለት ላይ የወደቀ ተብሎ የተመሰሉት ቃሉን ሲሰሙ ደስ የሚላቸው፣ ነገር ግን ስለ ቃሉ ምክንያት ጥቂት መከራ ሲያገኛቸው የሚሸሹት፣ የሚሰናከሉት ናቸው። ስር ባለመስደዳቸው። እናስተውል ክርስቲያኖች። ስለሰማነው ቃል፣ ስለሰማነው የእግዚአብሔር ቃል ምን ያህሎቻችን ስር ሰደን ታንጸናል? ሌላው በእሾክ መካከል የወደቀው ነው። ይህ ቃሉን የሚሰማ ነው። የዚህ ዓለም ሐሳብና የባለጠግነት መታለል ቃሉን ያንቃል፣ የማያፈራም ይሆናል ይላል። ይህ ቃሉን የሚሰማ የዚህ ዓለም ሐሳብ የባለጠግነት መታለል ቃሉን የሚያንቅበት ነው። ይህ እግዚአብሔርን ቃል ይሰማል፣ እግዚአብሔርን ቃል ያስተውላል። ነገር ግን የዚህ ዓለም ሐሳብ ቃሉ በውስጡ እንዳያፈራ፣ ወደ እግዚአብሔር እንዳይቀርብ፣ የዚህ ዓለም ብልጭልጭ ነገር አንቆ ቃሉ እንዳያፈራ የሚያደርገው ነው። ዛሬ ብዙዎቻችን እንዲህ ባለው ነገር እንፈተናለን። በዝና እንፈተናለን፣ በሀብት እንፈተናለን፣ በልዩ ልዩ የዚህ ዓለም ከንቱ ነገር እንፈተናለን። እንደ እግዚአብሔር ቃል ለመኖር እግዚአብሔር እንደሚወደው፣ እግዚአብሔር እንደሚፈቅደው፣ እንደ እግዚአብሔር ሐሳብ ቃሉን ሰምተን ለመኖር ታጥቀን ስንወጣ ግን የዚህ ዓለም ሐሳብ ቃሉን ያንቀዋል፣ እንዳያፈራ ያደርገዋል። ለዚህ ነው በማቴዎስ ወንጌል ምዕራፍ 19 ቁጥር 16 ላይ የዘላለም ሕይወት እንዳገኝ ምን መልካም ነገር ላድርግ ብሎ ለጠየቀ ሰው እግዚአብሔርን ቃል እንዲጠብቅ 10ቱ ትእዛዛትን እንዲጠብቅ ሲነግረው እነዚህንማ ከልጅነቴ ጀምሮ ስጠብቃቸው ነበር ብሎ ሲመልስ እንግዲያውስ ያለህን ሁሉ ሽጥና ተከተለኝ ያለው ያለውን ሀብት፣ ያለውን ንብረት፣ ያለውን መከበር ሲያስብ ያ ሰው እግዚአብሔርን ከመከተል ወደ ኋላ እንዳለ ቅዱሱ የእግዚአብሔር ቃል ይነግረናል። እግዚአብሔርን ለመከተል ከእግዚአብሔር ጋር ለመሆን ቆርጦ ለመውጣት ሲታሰብ እግዚአብሔር ልጆች የዚህ ዓለም ከንቱ ነገር ልክ እንደ ሾህ ነው። የእግዚአብሔር ቃል በውስጣችን እንዳያፈራ፣
የእግዚአብሔር ቃል ጠቃሚ ሰዎች እንዳንሆን ለእግዚአብሔር መንግሥት የተሰራን እንዳንሆን ያደርገናል፣ ያሰናክለናል። እሾህ የተባለው የዚህ ዓለም ከንቱ ነገር ነው። ዝናው፣ ሀብቱ፣ ስልጣኑ፣ እነዚህ ነገሮች እኛ እንዳናፈራ የሚያደርጉን ነገሮች ናቸው። የእግዚአብሔር ልጆች ዛሬ ብዙውን ሰው ገንዘብ ወደ ኋላ ያስቀረዋል ከእግዚአብሔር መንግሥት። ገንዘብን ሲፈልግ፣ ሀብትን ሲፈልግ፣ ጥቅምን ሲያሳድድ እነዚህ ነገሮች እሾክ እየሆኑበት እግዚአብሔር ቃል በልቡ እንዳያፈራ ምክንያት ሆነውበታል። ሐዋርያው ቅዱስ ጳውሎስ ልጁ ጢሞቴዎስን በአንደኛ ጢሞቴዎስ ምዕራፍ 6 ከቁጥር 10 ላይ ሲመክረው እንደዚህ አለው፣ ገንዘብን መውደድ የክፋት ሁሉ ስር ነውና አንዳንዶች ይህንን ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ጎዱ ይላል። ገንዘብን መውደድ የክፋት ሁሉ ስር ነው። እግዚአብሔርን እንዳንከተል፣ ቆርጠን እንዳንወጣ፣ ለእግዚአብሔር እንዳንሰለፍ የሚያደርገን ነገር ነው የእግዚአብሔር ልጆች። ስለዚህ ገንዘብን መውደድ የክፋት ሁሉ ምንድን ነው? ስር ነው። አንዳንዶች ይህንን ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ጎዱ። ገንዘብን ሲከተሉ የተዘራባቸው የእግዚአብሔር ቃል እንዳያፈራ ሆነ። ከዚህ የተነሳ በብዙ ስቃይ ራሳቸውን የጎዱ ብዙ ሰዎች አሉ። እሾክ የተባለ ዝና፣ እሾክ የተባለ ሀብት፣ እሾክ የተባለ የዚህ ዓለም ስልጣን ሰዎችን የእግዚአብሔር ቃል በውስጣቸው እንዳያፈራ አድርጎባቸዋል። እግዚአብሔር ልጆች ልባችንን ልንጠነቀቅለት ያስፈልጋል። በአራተኛና በመጨረሻው የተገለጸው መልካም መሬት የሚለው ነው። ይህ ቃሉን ሰምቶ የሚያስተውል ነው። እርሱም ፍሬ ያፈራል፣ አንዱም 100 አንዱም 60 አንዱም 30 ያደርጋል ይላል የእግዚአብሔር ቃል። ይሄ መልካም መሬት ነው። እግዚአብሔርን ቃል እንደሰማው የሚያስተውለው፣ እንደሰማው እንዲያፈራ የሚበረታው፣ ስር ሰዶ የሚታነጽ፣ ሾክ የሌለበት፣ መንገድ ዳር ያልወደቀ፣ ልቡን ጠብቆ የያዘ ሰው የመልካም እርሻን ምሳሌ ይይዛል። እግዚአብሔር ልጆች ቃሉን እንደሰማ ያስተውለዋል እንዲያፈራ። መልካም ጎበዝ ገበሬ አንድን መሬት አለስልሶ ዘሩን እንደሚዘራ እንዲሁ የእግዚአብሔርን ቃል በማስተዋል በመስማት በልቡ ውስጥ እንዲያፈራ ያደርገዋል። እግዚአብሔር ልጆች ለዚህ ነው ልባችንን እንድንጠብቅ የእግዚአብሔር ቃል የሚዘራው የእግዚአብሔር ቃል ምርት ማምረት የሚችለው መልካም የተባለው ልባችን ላይ ተዘርቶ ማፍራት ሲችል ነው። የእግዚአብሔር ልጆች ማፍራት ሲችል ነው። ለዚህ ነው በምሳሌ ምዕራፍ 4 ቁጥር 23 ላይ አጥብቀ ልብህን ጠብቅ የሕይወት መውጫ ከእርሱ ነውና የሚለው የእግዚአብሔር ቃል። እግዚአብሔር ልጅ አጥብቀን ልባችንን መጠበቅ አለብን። ጠላት የሚያጠቃው ልባችንን ነው። ጠላት ከልባችን ላይ ነው ቃሉን የሚነጥቀው። የዚህ ዓለም ከንቱ ነገር፣ የዚህ ዓለም መጥፎው ነገር ሁሉ ከልባችን እንዲወሰድ የሚያደርግብን ነገር ነው የእግዚአብሔር ልጆች። ስለዚህ ለልባችን ልንጠነቀቅ፣ ልባችን መልካም መሬት ሆኖ የእግዚአብሔርን ቃል የሚያስተውልና የሚያፈራ እንዲሆን ማድረግ መቻል አለብን። 100 60 እና 30 ያማረ ፍሬ እንዲያፈራ የእግዚአብሔርን ቃል በማስተዋል በመልካም ልባችን ላይ እንዲዘራ ፈቃደኞች ልንሆን ያስፈልገናል። እግዚአብሔር ልጆች አሁን እግዚአብሔር ልጆች የእኔና የእናንተ የትኛው ልብ ነው? በመንገድ ዳር የተመሰለው ነው? በጭንጫ ወይም በአለት ላይ ወደቀ የተባለው ነው? በእሾህ መካከል ወደቀበት የተባለው መሬት ነው? ወይስ መልካም መሬት የተባለው ነው? የእግዚአብሔር ልጆች እንድናፈራ እግዚአብሔር እንድንሆን ከእግዚአብሔር ጋር ዘላለም ለመኖር እድል ፈንታ እንዲኖረን የትኛው ነው የእኔና የእናንተ ልብ? ሰው ዓለምን ሁሉ ቢያተርፍ ነገር ግን ነፍሱን ቢያጣ ምን ይጠቅመዋል ይላል መጽሐፍ። እግዚአብሔር ልጆች ልባችንን ጠብቀን እግዚአብሔር ቃል በልባችን አፍርቶ 30 60 100 ያማረ ፍሬ እንድናፈራ መልካም መሬት የተባለው የእግዚአብሔር ቃል ሲዘራበት የሚያፈራው
መልካም ልብ እንዲኖረን አጥብቀን ልባችንን ልንጠብቅና ልንሰራ ልንታትር ያስፈልጋል። እግዚአብሔር ልጆች እግዚአብሔር አምላክ ልባችንን ይጠብቅልን። የአምላካችን የእግዚአብሔር ምሕረትና ቸርነት ከሁላችን ጋር ይሁን። የእናታችን የቅድስት ድንግል ማርያም ምልጃ በእኔም በእናንተም ላይ ይሁን። ዘሪ ዘሩን ሊዘራ ወጣ። ወስብሐት ለእግዚአብሔር።